ቀለበታችን የጽላት ምሳሌ ነው። ጣቶቻችን የአስሩ ትእዛዛት ምሳሌ ናቸው። ይሄ ከፍ ያለችው ጣት የመንፈስ ምሳሌ ወይም የነፍስ ምሳሌ ናት። ሁለቱ ዝቅ ያሉት እሳት፣ ውሃ፣ ነፋስና መሬትን ሲወክሉ ይሄ ከፍ ያለው መንፈስን ይወክላል። ስለዚህ እንደዚህ እስቲ አንቀሳቅሱ፣ አይዟችሁ፣ እንቀሳቀሱ፣ አይዟችሁ። ጅማቱ በጣም ይረጋጋል። አሁን መሀለኛዋን ብቻ እንደዚህ ይጠፋት። ይኸው እንደማሳያችሁ ትሬኒንግ ነው። ጥሩ ነው። አይ ግጠም ግጠም፣ አንተ ሙሽ ግጠም፣ አይዞህ ሁላችሁ ምንም አይሰራ አይኖር፣ ለራሳችሁ ጥቅም ነው። እንቀሳቀሳል። ልክ እዚሁ እንዳለ ሌላ ጣት ሳትነኩ አውራ ጣታችሁን ብቻ ለያዩት፣ መልሳችሁ ግጠሙት። ላይኮን ገለች ግጠሙ። እሺ ግድ የለም ማለቃችን ስለሆነ አሁን አመልካች ጣትን አለያዩ ብቻ ግጠመው። ሙሽራ ትንሿን አያችሁ፣ ትንሿን ጣት አሁን ግጠሙ። አሁን ቀለበት ጣታችሁን ቆልፌዋለሁ። እስቲ ይሄ ምንጣፍ ይባላል። ደሙት አውራ ማለት አባትና እናት ናቸው እኛን ያስገኙ። ስለዚህ ሰው ከአባትና ከእናቱ ጋራ ገና ሰምቶት ባባና ማማ ታሁኑ ባይ ባይ ይገባችሁ አይገባችሁም። ብቻ አመልካች ጣት መንገድ የሚያመለክቱ ወንድምና እህትን ይወክላሉ። ሰው ከወንድምና ከእህቱ ጋር ምን ይሆናል? እቺ ትንሿ ጣት ደግሞ የምንወልዳቸውን ልጆች ይወክላሉ። ከልጆቻችን ምን እንላለን? መቼም ማባረር ይገባል። 20 ዓመት ከሞላቸው አባረሯቸው። በተገዘሩበት አልጋ ሲገነዙበት ማየት አያስፈልግም፣ አስወጧቸው። እችኛዋ ግን ምንድን ናት? ባልና እስከ ሞት ድረስ አይለያዩ። ዛሬ ፍጻሜ የሌለውን ቀለበት አባቶቻችን አጥልቀውልናል።